ዶክተር አብይ አህመድ ኢትዮጵያ መጠበቅ። ትዳር ምንድን ነው? ማግባት። ባልንጀራ ምን ማለት ነው? እንጀራ። ንብረት ምንድን ነው? ብር። ሳምሶን በጣም ጠንካራ ነው፣ ኃይሉ እግዚአብሔር ነው። ስሜ ዮሐና ይባላል። 6 ዓመቴ ነው። የቢስሪ ነኝ። እሺ ዮሐና፣ አንደኛው ጥያቄ ትዳር ምንድን ነው? ትዳር ማግባት። እሺ ሚስትና ባል ሲጋቡ ልጅ ሲወለድ ሌላ የለም ትዳር ይባላል። ያ በጣም እሺ። ሁለተኛ ጥያቄ ሸኮና ምን ማለት ነው? ምን ይመስልሻል? ሸኮና ሲባል ሰማሽ? እሺ ሌላ ጥያቄ ባልንጀራ ምን ማለት ነው ወይም ምንድን ነው? ባልንጀራ እናት ባልንጀራ፣ የአባት ባልንጀራ። የአባት ባልንጀራ ይባላል እኮ። ስለዚህ ባልንጀራ ምን ማለት ነው? እንጀራ። እንጀራ። እሺ ዮሐና፣ ወደ ጥያቄዎቹ እንመለስ። እጽዋቶች ለመኖር ውሃ፣ አፈር፣ ፀሐይ ይፈልጋሉ። ታውቂያለሽ እሱና? አዎ። እሺ ከዛ የሰው ልጅስ አሁን እኛ ምን ያስፈልገናል ለመኖር? ውሃ እንዲጠጣ፣ ምግብ እንዲበላ፣ እሺ የተመጣጠነ ምግብ እንዲበላ፣ እሺ ጣፋጭ ነገር እንዳይበላ። ለምን? ጥርሱን ያማል። ኦኬ። ስለዚህ ጥርሱን ስለሚያው ጣፋጭም ለመኖር አለመብላት አለበት ማለት ነው። ሌላስ ምን ያስፈልገዋል ለመኖር? ውሃ መጠጣት አለበት። ሌላ ጥያቄ። እሺ አንድ ሰው ንብረት አፈራ ሲባል ሰምተሽ ታውቂያለሽ? አይ አታውቂም? እሺ ንብረትስ? ንብረት ምንድን ነው? ብር። ሌላስ? ብር ብቻ ነው ወይስ የሰው ንብረት? እሺ አሁን ደግሞ ቀጥዬ የምጠራልሽ ስሞች አሉ። ስሞች ስጠራልሽ ስራቸውን ትነግሪኛለሽ ማለት ነው። እሺ። ብዙ አይነት የስራ መስክ አላቸው። የምጠራልሽ ሰዎች ታዋቂ ሰዎች ናቸው። ስማቸውን ስጠራ ስራቸውን ትገምቻለሽ። ካላወቅሽም መገመት ነው። ዶክተር አብይ አህመድ። ዶክተር አብይ አህመድ የኢትዮጵያ ስራ ኢትዮጵያ መጠበቅ። በጣም አሪፍ። እሺ በእውቀቱ ስዩም። ምን ይመስላል? ገምቺ። ይለፍ። እሺ በቃ ሌላ ልጥራ። መሐሙድ አህመድ። መሐሙድ አህመድ ምን ይመስልሻል? መገመት። እሺ አዶናይ። የሀገረ ስሞች ሲባል እሺ ሰላም ተስፋዬ። ሰላም ፊልም ሰሪ። መሐሙድ አህመድ ዘፋኝ። እሺ አላወቅሻቸውም። አንዱን አውቀሻል። የሀገር ጠባቂ ጠቅላይ ሚኒስቴር። ስለዚህ እስቲ ዘፈን ትችያለሽ? እሺ ሳምሶን በጣም ጠንካራ ነው፣ ኃይሉ እግዚአብሔር ነው። አንበሳም በእጁ ይገነጥላል፣ ደብ ቢመጣበት ያሸንፋል። እኔም እንደ ሳምሶን በጣም ጠንካራ ነኝ፣ ኃይሌ እግዚአብሔር ነው። ዮሐና ከተጠየቅሻቸው ጥያቄዎች መልሰሽ 11 ስታር ነው ያገኘሽው። እንኳን ደስ አለሽ። አመሰግናለሁ። እሺ መልእክት አስተላልፊ እስቲ በስተመጨረሻ። አመሰግናለሁ። እሺ ስለዚህ ላገኘሽው
11 ነጥብ የሚሆን ሽልማት ተዘጋጅቶልሻል። ይኸው ሽልማትሽ። ክፈቺውና አሳይ። ስለመጣሽ እናመሰግናለን።